ሰላም ዛሬም አንድ አዲስ ቪዲዮ ተመልሻለሁ። ዛሬ ቪዲዮአችን የሚሆነው ስልካችን ላይ ማወቅ ያሉብንን ጠቃሚ የሆኑ ሴቲንጎች አሳያችኋለሁ በዛሬ ቪዲዮአችን። ወደ ቪዲዮ ከመግባታችን በፊት ግን ለዩቲዩብ ቻናሌ ላይ አዲስ የሆነ ሰው ካለ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን አንድ ጊዜ የሚጫን ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ደግሞ ቪዲዮውን ሁላችሁም ላይክ አድርጉት። በትንሹ 100 ላይክ እናስገባው ቪዲዮ ማለት ነው። በቀጥታ ወደ ቪዲዮ በመጀመሪያም ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባም በኋላ ልክ እንደዚህ እንደምታዩት ያመጣላችኋል። ከዛ ወደታች ወደና አክሴሲቢሊቲ የሚለው ጋር እንገባለን። ከዛም ኢንተራክሽን ኤንድ ዲክቴሪቲ የሚለው ጋር እንገባለን። ከዛ ወረድ ስንል አንሰሪንግ ኤንድ ኢንዲ ኮልስ የሚላል እሱን ነካዋለን። እሱን ከነካኑ በኋላ ልክ እንደዚህ እንደምታዩት ያመጣላችኋል ማለት ነው። ይሄ ለምን ይጠቅመናል ካላችሁ መጀመሪያ ያለው ሪድ ኮል ኔም አላውድ የሚለውን ኦን ካደረግነው ለምን ይጠቅመናል? ስልክ ሲደወልልን የደወለውን ስም እንዲነግረን ወይም እንዲጣራ ያደርግልናል ማለት ነው። ለምሳሌ አበበ የሚል ሰውዬ ከደወለልን አበበ ኢዝ ኮሊንግ እያለ እንዲነግረን ከፈለግን ይሄንን ኦን እናደርገዋለን ማለት ነው። የደወለውን ስም እንዲነግረን ማለት ነው። ሌላኛው ደግሞ ፕሬስ ቮሊዩም አፕ ቱ አንሰር የድምጽ መጀመሪያን አንድ ጊዜ ስነካ ሲደወልን ለማሳጅ ይጠቅመናል ማለት ነው። ሲደወልን የድምጽ መጀመሪያን አንድ ጊዜ ከነካን ወዲያው እናነሳዋለን ማለት ነው። ሌላኛው ደግሞ ፕሬስ ፓወር ኪ ቱ ኢንድ የሚል አለ። ይሄኛው ደግሞ ተደውሎልን እያናገርን እያለ ስንጨርስ ለመዝጋት ከፈለግን ደግሞ ፓወር ኪውን አንድ ጊዜ በመጫን መዝጋት እንችላለን ማለት ነው። እሺ ወደ ሁለተኛው ሴቲንግ እንሂድ። ሁለተኛው ሴቲንግ ደግሞ ለምን ይጠቅመናል ካላችሁኝ ለስልክ አዲስ የሆነ ሰው ካለ ወይም ደግሞ ማየት የተሳነው ሰው ካለ ስልክ መጠቀም ከፈለገ በቀላሉ በድምጽ ገዛ እንዲጠቀሙ የሚያግዝ ምርጥ ሴቲንግ ነው ይሄ ሴቲንግ። ወደዛ ሴቲንግ እንሂድ። አሁንም ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባን በኋላ አክሴሲቢሊቲ የሚለው ጋር እንገባለን። አሁንም እዛ ውስጥ ከገባን በኋላ ስክሪን ሪደር የሚላለ እሱን ነካዋለን። ከዛ በኋላ ቮይስ አሲስታንት የሚላለ እሱን ኦን እናደርገዋለን። ይሄን ኦን በምናደርግበት ጊዜ ተወርኖ አደርገዋለሁ። ይሄን ኦን በምናደርግበት ቮይስ አሲስታንት ኦን ስክሪን ሪደር showing items 1 to 5 of 5 ልክ እንደዚህ እንደምታዩት በድምጽ የምንነካውን ነገር ይነግረናል ማለት ነው። ይሄ ነገር ለስልክ ተጠቃሚ አዲስ የሆነ ሰው ወይም ደግሞ ማየት የተሳነው ሰው መጠቀም ከፈለገ በቀላሉ እሺ ጋር ባክ በተን double tap to activate double tap and hold to long press ባክ በተን ነው ያለ እንደዚህ ይነግረዋል። አክቲቬት ለማድረግ ደብል ታፕ አድርገን ደብል ታፕ አድርጋለሁ። double tap to activate double tap and hold to long press home button distance button double tap to activate double tap and hold to long press እንደዚህ ያደርጋችሁ በቀላሉ መጠቀም። ሶስተኛው ደግሞ እዚህ ስክሪን ላይ እንደምታዩት ቺኛም እኔ ሲጂ በሚሄድበት ቦታ ሁሉ የምትከተለኝን በተን እንዴት እንደምናመጣት ነው በሶስተኛ ደረጃ ማሳያችሁ። አሁንም ወደ ሴቲንግ እንገባለን። ወደ ሴቲንግ ከገባን በኋላ ዴቨሎፐር ኦፕሽን ወደሚለው ወደ መጨረሻ አካባቢ ያሉ ጋር እንሄዳለን። እሱን እንነካለን። እሱ ከነካን በኋላ ወደታች ወረድ እንላለን። ወረድ ካለን በኋላ እዚህ ጋር እንደምታዩት ኢንፑት ሚሉ ጋር ሾው ታፕስ ሚላለ ይሄንን ኦን አድርጓለን። ይሄኛው በቀላሉ ነገሮችን ለመጠቆም ወይም ደግሞ ለተለያዩ ነገሮች ይጠቅማል ማለት ነው። ይሄኛውን ኦን ካደረግነው እቺኛው በተን ትመጣለች ማለት ነው። ይሄ ሶስተኛው ነው። ወደ አራተኛው እንሂድ። አራተኛ ደረጃ ላይ የማሳያችሁ የስልካችን የመስራት አቅም ለመጨመር የሚያግዘን በጣም አሪፍ የሆነ ሴቲንግ ነው። ወደ ሴቲንግ እንሂድ። አሁንም ወደ ሴቲንግ እንገባለን። ከዛ በኋላ ወደታች ወረድ እንልና ዲቫይስ ኬር የሚላለ ዲቫይስ ኬር የሚለውን አንዴ እነካዋለን። ከዛ ከነካን በኋላ 3.1 እነካትና አውቶ ኦፕቲማይዜሽን የሚላለ እሱን እነካዋለሁ። እሱን ከነካሁና ኦን አደርገዋለሁ ማለት ነው። ይሄን ኦን በማድረጌ የምጠቀመው ነገር በቀን አንዴ ስልኬ በራሱ ጊዜ ኦፕቲማይዝ እንዲያደርግ ነው ማለት ነው። ይሄንን ኦን ካደረኩት ኦፕቲማይዝ ካደረገ ደግሞ የስልኬን ፐርፎርማንስ ያሳድግልኛል፣ እንዲሁም ደግሞ የመስራት አቅሙ በጣም ያሳድግልኛል ማለት ነው። እዚህ ጋር ስኬጁል የሚለው ጋር በመንካት ስልካችን የማንጠቀምበትን ሰዓት በመምረጥ ስኬጁል አድርጎ በራሱ አውቶ ኦፕቲማይዝ እንዲያደርግ መጠቀም ይችላል ማለት ነው። እኔ ይሄው ሌሊት ላይ አድርጌዋለሁ ማለት ነው። እናንተም በማጠቀሙበት ሰዓት ስኬጁል ማድረግ መጠቀም ትችላላችሁ ማለት ነው። ይሄ አራተኛው ነው። ወደ አምስተኛው እንሂድ። አምስተኛው ሴቲንግ ደግሞ ስልካችን ላይ ፎንት ሳይዝ እንዴት እንደምንጨምር ነው የማሳያችሁ። አምስተኛው ሴቲንግ ይሄኛው ደግሞ ለምን ይጠቅመናል ካላችሁ ምናልባት የአይን ችግር ወይም ደግሞ የተለያየ ኬዝ ያለባችሁ ሰዎች ጽሁፎች ምናምን አልነበብ ካላችሁ በቀላሉ ፎንት ሳይዙን በመጨመር ማየት ትችላላችሁ። እንዲሁም ደግሞ በጣም በዝቶባችሁ ለተቸገራችሁ ሰዎች እንዴት እንደምታሰሙት አሳያችኋል ማለት ነው። አሁንም ወደ ሴቲንግ እንገባለን። ሴቲንግ ከገባን በኋላ ዲስፕሌይ የሚለው ጋር እንገባለን። ከዛ ፎንት ሳይዝ ኤንድ ስታይል የሚላለ እሱን ነካዋለን። እሱን ከነካን በኋላ እዚህ ጋር እንደምታዩት የፎንት ሳይዝን በቀላሉ ወደዚህ ወደ መጨረሻ ጋር ወስጄው እንደዚህ አሳልቀዋለሁ ማለት ነው። ከፈለኩኝ ለማሳነስ ከፈለኩኝ ደግሞ ወደ ታች አድርጌ አሳንሰዋለሁ። እንዲሁም ደግሞ ሚዲየም ላይ ከፈለኩኝ ሚዲየም ጋር አድርጌ መጠቀም እችላለሁ ማለት ነው። ይሄኛው እንዲያደርጋችሁ መጨመር ወይም መቀነስ ለምትፈልጉ ሰዎች በቀላሉ ለዚህ አድርጋችሁ መጠቀም ትችላላችሁ። እንዲሁም ደግሞ ፎንት ስታይል ከፈለጋችሁ እዚህ ጋር መግባት ፎንት ስታይሎች አሉ። እንዲሁም ደግሞ ዳውንሎድ ማድረግ ሌሎችንም ፎንት ስታይል ማውረድ ትችላላችሁ ማለት ነው። ይሄኛው ላይ አድርጌያለሁ። እናንተ ተመቻችሁ ማድረግ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ቦልድ ማድረግ ከፈለጋችሁ ቦልድ ፎንት ማድረግ ጽሁፉ በጣም ጎላ ብሎ እንዲታይ ማድረግ ትችላላችሁ ማለት ነው። ስድስተኛው ሴቲንግ ደግሞ እዚህ ጋር የምታዩትን ይሄኛው ምልክት እንዴት እንደምናመጣ ነው የማሳያችሁ። ይሄኛው ምልክት የተለያየ ጥቅሞች አሉት። ስክሪንሾት ማንሳት ፈልገን በቀላሉ ለዚህ አድርገን ስክሪንሾት ማንሳት እንችላለን። እንዲሁም ደግሞ ስልካችንን እንደ ኮምፒውተር መጠቀም ከርሰሯ መጣን ኮምፒውተር መጠቀም ከፈለግን ደግሞ እቺኛውን በመንካት እዚህ ጋር እንደምታዩት ከርሰሯ መጣን በቀላሉ እንደ ኮምፒውተር ከርሰሯ መጣን መጠቀም እንችላለን ማለት ነው። የተለያየ ጥቅሞች አሉት። ይሄንን በተን እንዴት እንደምናመጣ ነው የማሳያችሁ። ወደ ሴቲንግ እንገባለን መጀመሪያም። ከዛ በኋላ ወደታች ወርድ ስንል አክሴሲቢሊቲ የሚል አለ። እሱን ነካለን። እሱን ከነካኑ በኋላ ኢንተራክሽን ኤንድ ዲክቴሪቲ የሚል አለ። እሱን ነካለን አሁንም። ከዛ በኋላ እዚህ ሁለተኛ ላይ አሲስታንት ሜኑ የሚል አለ።
ይሄኛው ብዙዎቻችሁ ስልክ ላይ ኦፍ ሆኖ ነው ያለው። ኦን ታደርጉታላችሁ። ይህንን ኦን አድርጋችሁ እችኛዋን በተን በቀላሉ ማምጣት ትችላላችሁ ማለት ነው። ቅድም እንዳልኳችሁ በርካታ ጥቅሞች አሏት እችኛዋ በተን ተጠቀሙበት። ይህንን ሴቲንግ እላችኋለሁ። ይህ 6ኛው ነው። ወደ 7ኛው እንሂድ። 7ኛው ደግሞ ስክሪንሾት ነው። ስክሪንሾት ላይ ብዙዎቻችሁ የማታውቁት ነገር አለ። ይሄኛውም ከተለያዩ ከሶሻል ሚዲያ ሊሆን ይችላል ከተለያዩ ነገሮች ላይ ብቻ ስክሪንሾት ስታደርጉ እንዴት እንደምታደርጉ ላሳያችሁ። አሁን ለምሳሌ እኔ ጉግል ክሮም ላይ ገብቼ ይሄኛውን ሁሉንም ስክሪንሾት ማድረግ ብፈልግ ተራ በተራ እየሄድኩኝ ስክሪንሾት ከማድረግ በቀላሉ አንድ ጊዜ ስክሪንሾት አድርገውና ከዛ በኋላ እዚች ጋር ያለችዋን ኛዋን በተን ጨምስ አድርጋት ሙሉን ማለት ነው ራሱ ስክሪንሾት ያደርገኛል ማለት ነው። ላሳያችሁ እንዳልኩ ያው እንዲያረኩኝ በቀላሉ ስክሪንሾት ይሄው እንዲያረኩ በቀላሉ ስክሪንሾት ማድረግ እችላለሁ ማለት ነው። አሁን ሴቭ ያደረኩትን ፎቶ ላሳያችሁ። ይሄው እንደምታዩት ፎቶ ረዝሞ ይታያል ማለት ነው። በቀላሉ ዙም ታደርጉትና ይሄው እንዲያረጋችሁ ረጃጅም ጽሁፎችን እንዲያረጋችሁ በቀላሉ ስክሪንሾት እያደረጋችሁ መጠቀም ትችላላችሁ። ስክሮል እያደረጋችሁ ማየት ትችላላችሁ ማለት ነው። እንደዚህ ማለት ነው። በጣም አሪፍ የሆነ መረጃ ነው። ይሄኛውንም ተጠቀሙበት። ወደ ሴቲንግ እንገባለን። ከዛ በኋላ ሎክ ስክሪን የሚል አለ። እሱን ነካዋለን። እሱን ከነካን በኋላ ሴኩር ሎክ ሴቲንግ የሚል አለ። እሱን ነካዋለን። ከዛ ፓተርንን እሞላና ልክ እንደዚህ ልምት ይመጣላችኋል። እዚች ጋር አውቶ ፋክተሪ ሪሴት የሚል አለ። ይሄኛውም እንደው ጥቅሙ ካላችሁኝ ስልካችን ሰልክ ሊሆን ይችላል። እንዲሁም ደግሞ ዝም ብለን ኖርማል ይፈልገ ነው 15 ጊዜ ፓተርናችን ተሞክሮ ከተሳሳተ ስልካችን ሪሴት እንዲሆን የምናደርግበት ኦፕሽን ነው ይሄኛው ማለት ነው። ይሄኛውን ኦፕሽን ምናልባት ልጆች ምናምን ከምንሰጥ ከሆነ ባንሞክረው መርጣለሁ። ብቻ ከፈለጋችሁ 15 ጊዜ ስልካችሁ ፓተርን ተሞክሮ ከዛ በኋላ ሁሉንም ከተሳሳቱት ሪሴት ለማድረግ የምንጠቀምበት ኦፕሽን ነው ማለት ነው። ይሄኛው በጣም ፋይል አላችሁ ሰዎች ወይም ደግሞ ስልካችሁ ሴኩር እንዲሆን የምትፈልጉ ሰዎች አሪፍ ሴቲንግ ናት ብዬ አስባለሁ። የ8ኛው ነው። 9ኛው ነው። ወደ መጨረሻው መረጃ እንለፍ። 9ኛው መረጃ ምንድነው ካላችሁኝ አስቸጋሪ ሁኔታዎች ውስጥ ወይም እርዳታ ጥሪ የምፈልግበት ሁኔታዎች ውስጥ ካለን ሰው መርጠን ለዛ ሰው እንዴት ነው ድረሱልኝ ማለት የምንችለው የሚለው ነው ማሳያችሁ። አሁንም ወደ ሴቲንግ እንገባለን። ከዛ በኋላ ወደታች ወርድ እንልና አድቫንስድ ፊቸር የሚል አለ። እሱን ነካዋለን። ከዛ ወደታች ወርድ እንላለን። ሴንድ ኤስኦኤስ ሜሴጅ የሚል አለ። እሱን ነካዋለን። ከዛ እዚህ ጋር እንደምታዩት ኦን እናደርገዋለን ይሄንን። ከዛ በኋላ ሴንድ ሜሴጅ ቱ የሚለውን እነካለን። እኔ አስፍቼ ላሳያችሁ ከእንደ አዲስ ይሄንን ዲሊት አድርገውና ከአዲስ አስፍቼ ላሳያችሁ። አድ የሚለውን እነካለሁ። ከዛ በኋላ ሴሌክት ፍሮም ኮንታክትስ የሚለውን እነካለሁ። ከዛ በኋላ ከኮንታክታችን ስር አንድ ሰው እንመርጣለን። ከፈለግንም 2 3 ማድረግ እንችላለን። እኔ መርጫለሁ። ከዛ ደሚለውን እነካለሁ። ከዛ ወጣለሁ። ከዛ በኋላ እዚህ ጋር አታች ፒክቸር እና አታች ኦዲዮ ሪከርዲንግ የሚለውንም ኦን ካደረጋችሁ ማለት ትችላላችሁ። አታች ፒክቸር የሚለውን ኦን ካደረጋችሁት እዛው ባላችሁበት ሰዓት ራሱ ፎቶ አንስቷችሁ በሰልፊያቸው አማካኝነት ለዛ ሰው ይልክለታል ማለት ነው። እንዲሁም ደግሞ አታች ኦዲዮ ሪከርዲንግ የሚለውን ኦን ካደረጋችሁት እዛው ባላችሁበት ሰዓት ራሳችሁ በኦዲዮ የምትናገሩትን ለዛ ሰው ማለት ትችላላችሁ ማለት ነው። ይሄኛውን እንዴት ነው የምጠቀመው ደግሞ አሳያችኋለሁ። ባይ ዘ ዌይ ይሄኛው በራሱ ጊዜ ዳታና ዋይፋይ እንዲሁም ደግሞ ሎኬሽን በማብራት ያለንበትን ቦታ ለዛ ለመረጥነው ሰው ይልክለታል ማለት ነው። ይሄኛው በጣም አንዱ ጠቃሚው ነገር ነው ማለት ነው። ከዛ በኋላ ሲሆን የምትዩት ፕሬስ ዘ ፓወር ኪ ኩዊክሊ ሪቴን ይችላል። ለመላክ ከፈለግን በሜሴጅ የሚልከው ለመላክ ከፈለግን ፓወር ኪው 3 ጊዜ በፍጥነት ከነካነው በኋላ ለዛ ሰው በሜሴጅ መልእክት ይልክለታል ማለት ነው። የት እንዳለን እንዲሁም ደግሞ ቮይስ ሜሴጅ ካለን እንልካለን። እንዲሁም ደግሞ እዛው ባለንበት ቅጽበት ራሱ ሰልፊ አንስቶ ይልክልናል ማለት ነው ለዛ ሰው። አሁን 3 ጊዜ ልንከው በፍጥነት አሁን ከቻለው እንደምታዩት ሴንድ ኤስኦኤስ ሜሴጅ ብሎኛል። አሁን ወደ ሜሴጅ ገብቼ ሊወስቲ ወደ ሜሴጅ ገብቻለሁ እንደምታዩት ያው እንደምታዩት ፎቶም አንስቷል። እንዲሁም ደግሞ ሎኬሽን ያለበትን አድራሻ በተለያየ በሎኬሽን ልኳል ለዛ ሰው እንደምታዩት በራሱ ጊዜ ዋይፋይ አብርቷል። ሎኬሽንም በራሱ ጊዜ አብርቷል ማለት ነው። ይሄኛው በጣም ጠቃሚ ሴቲንግ ነው ማለት ይቻላል ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ እነዚህን ይመስላሉ። እነዚህ ሴቲንጎች ወይም መረጃዎች በእናንተ ስልክ በተለያየ ቦታ ላይ ሊገኙ ስለሚችሉ በደንብ ፈልጓቸው። እንዲሁም ደግሞ ምናልባት እናንተ ስልክ ላይ ላይኖሩም ይችላሉ። ምናልባት ስልካችሁ አፕዴት ምናምን ያልሆነ ስልክ ከሆነ ላይኖሩም ይችላሉ። ለመፈለግ ከፈለጋችሁ ደግሞ ሴቲንግ ላይ ገብታችሁ በቀላሉ እዚህ ጋር ሰርች ምልክቷን በመንካት እንትኖቹን በመንካት እዚህ ጋር ሰርች ማለት ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮ እንደተመቻችሁ በጣም ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ሁላችሁም ላይክ ማድረግ ልታበሳቱኝ ቅድም ነግራችኋለሁ። አሁንም ደግሜ ነግራችኋለሁ ማለት ነው። እንዲሁም ደግሞ ቪዲዮ ለሌሎች ጓደኞቻችሁ ሼር ማድረግ በቪዲዮ ተጠቃሚ ይሁኑ እንድታደርጓቸው እጋብዛችኋለሁ። የዩቲዩብ ቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ ማድረግ የደወል ምልክቱን አንድ ጊዜ የሚጫን ቤተሰብ ትኑ እጋብዛችኋለሁ። በቀጣይ ባሪፍ ቪዲዮዎች እስከምንደርስ ደህና ሁኑልኝ። ቻው